የአሜሪካ የጦር ጀት በኢራን ተመቶ የመከስከሱ ወሬ ዋይት ሀውስና ፔንታጎን እንደደረሰ ሁለቱን የጀቱን አብራሪዎች ነፍስ የማዳን ኦፕሬሽኑ በቅጽበት ነበር የተጀመረው። ነገር ግን አሜሪካ አንዱን የጦር ጀቷን አብራሪ ማዳን ብትችልም የአንዱ አብራሪ ደብዛ መጥፋት አሜሪካን ብቻ ሳይሆን መሪዋን ጭምር ስጋት ውስጥ መጣሉ አልቀረም። ጊዜው እየነጎደ ነው። ሩጫው ከሰዓት ጋር ነው። ይህንን ፓይለት አድኖ ማግኘት ለኢራናውያን መምጣትን ለምትጸየፉ አሜሪካ የሞራል ልዕልና ማሳያ ነው። የአሜሪካ ልዩ ኮማንዶዎች አንድ ታላቅ ወታደራዊ ኦፕሬሽንን ለመከወን ጨለማን ተገን አድርገው ኢራን ደርሰዋል። በድቅድቅ ጨለማ ውስጥ ዱካቸውን አጥፍተው ከ2000 ሜትር በላይ ርዝመት ያለውን አስቸጋሪ ኮረብታም ወጡ። ኦፕሬሽኑም የቆሰለውን የአሜሪካ የጦር ጀት አብራሪን ከጠላት ቀጠና በማውጣት በተሳካ ሁኔታ ተደመደመ። ለመሆኑ አሜሪካ ይህንን የሆሊውድ ወታደራዊ ፊልም የሚመስል የነፍስ አድን ኦፕሬሽንን እንዴት አከናወነች? በዚህ ቪዲዮ የዚህን ኦፕሬሽን አስገራሚ መረጃዎች ወደ እናንተ እናደርሳለን። አብራችን ቆዩ። ዕለቱ አርብ ነው። ኤፍ-15 የተሰኘው የአሜሪካ የጦር ጀት አብራሪዎች ሀገር አማን ብለው የኢራንን ሰንሰለታማ ኮረብታዎች ቁልቁል እየተመለከቱ አየሩን ይቀስፋሉ። በድንገት ግን ጄቱ በኢራን ጦር መመታቱን ተከትሎ ሁለቱ የጄቱ አብራሪዎች የአደጋ ጊዜ ጃንጥላቸውን በመጠቀም ራሳቸውን ለማዳን በጠላት ቀጠና ወደ ምድር ተወረወሩ። በነገራችን ላይ በኢራን ጦርነት የጦር ጀት ጥቃት ሲያስተናግድና ሲከሰከስ ይህ የመጀመሪያው ነው። ዕለት አርብ ማለዳ ነው። ጎገና አድማሱን እየቀደደ ነው። የጦር ጀቱ አብራሪዎች ጃንጥላቸውን ተጠቅመው ነፍሳቸውን ለማዳን ቢጥሩም የመቁሰል አደጋ ገጥሟቸዋል። በማያውቁት ሀገር ምድረ በዳ ላይ ናቸው። እያንዳንዳቸው ከያዙት የመገናኛ መሳሪያና አንድ ሽጉጥ በቀር ምንም የላቸውም። ከባዱ ፈተና ደግሞ ሁለቱም አብራሪዎች በተለያየ ስፍራ ነበር የወደቁት። የጀቱ ዋና አብራሪ በጠላት ቀጠና ከወደቀ በኋላ ከራሱ የጦር እዝ ጋር የነበረው ግንኙነት አልተቋረጠም ነበር። ይህንን ተከትሎም ከ6 የጭንቅ ሰዓታት በኋላ የአሜሪካ ጦር ዋና አብራሪውን ለመታደግ በቅቷል። በዚህ ኦፕሬሽን ላይ ታዲያ የኢራን ጦር ከፍተኛ ተጋድሎ ማድረጉ ተሰምቷል። የነፍስ አድን ስራውን ለመከወን ከመጡት የአሜሪካ የጦር አውሮፕላኖች መካከል ብላክ ሃውል የተሰኙት 2 ሄሊኮፕተሮች ጥቃት ቢደርስባቸውም አደጋውን ማምለጥ ችለዋል። ኤቴን የተሰኘ ሌላ የጦር ጀት ደግሞ በኢራን ጦር ከተመታ በኋላ የኩዌት አየር ክልል ገብቶ መከስከሱ ተነግሯል። ነገር ግን የዚህ አውሮፕላን አብራሪዎች አውሮፕላኑ ከመከስከሱ በፊት በጃንጥላ በሕይወት ለመትረፍ መቻላቸው ከመነገር ውጪ ስለደረሰባቸው አደጋ እስካሁን በይፋ የተገለጸ ነገር የለም። ይህ ኦፕሬሽን በተሳካ ሁኔታ መከናወኑ ለአሜሪካ ትልቅ ስኬት ቢሆንም አንደኛው የጦር ጀቱ አብራሪ ደብዛ መጥፋቱ ግን ለዋይት ሀውስ የራስ ምታት ሆኖ ቀጥሏል። ከጦር ጀቱ በጃንጥላው ሲወርድ ከጓዱ የተለየው ኮሎኔል ደብዛ መጥፋት ደግሞ የአሜሪካ ጦርና የደህንነት ተቋም የሆነው ሲአይኤ ሌላ ትልቅ ኦፕሬሽን እንዲጀምሩ ምክንያት ሆነ። ይህም ኦፕሬሽን 2 ቀናት የፈጀና የአንድን ሰው ሕይወት ለማዳን ከፍተኛ ውጪና መስዋዕትነት የሚፈልግ ኦፕሬሽን ለመሆን በቃ። ደብዛው የጠፋው ይህ የአሜሪካ የጦር ጀት ረዳት አብራሪ ከዋና አብራሪ ኋላ ሆኖ ጀቱ የታጠቀውን የጦር መሳሪያ እያለመ ጠላትን የሚደበድብ ባለሙያ ነው። ይህንን ረዳት አብራሪ ለማፈላለግ የአሜሪካ ጦር መረጃዎችን የሚያነፈንፉ የጦር አውሮፕላኖችንና ድሮኖችን አውሮፕላኑ በተከሰከሰበት ቦታ ላይ ቢያሰማራም ኮሎኔሉ በሕይወት ይኑሩ ወይም ሕይወታቸው ስለማለፉ አንዳች መረጃ ማግኘት አልተቻለም። ይህንን ተከትሎም የአሜሪካ ጦር በወታደራዊ ቋንቋ ስታተስ አንኖን ወይም ደብዛ የጠፋ ወታደር ሲል መግለጫ ወጣ። በኢራን ይህ ጮማ የሆነ ወሬ መሰማቱን ተከትሎም ይህ የመቁሰል አደጋ የገጠመው አሜሪካዊ ወታደር በጠላት እጅ ላለመውደቅ መፍጨርጨር ጀመረ። ይህ ወታደር ራሱን እየጎተተም ቢሆን 2000 ሜትር በላይ ርዝመት ያለውን የኢራን አስቸጋሪ ኮረብታዎች በመውጣት በአለቶች መካከል ተሸሸገ። የአሜሪካ የጦር ጀት አብራሪዎች መሰሉ ጥቃት ከደረሰባቸው ራሳቸውን ከጠላት ለመጠበቅና ወገን እስኪያድናቸው መውሰድ ያለባቸውን ወታደራዊ እርምጃ ጠንቅቀው መማራቸውና መሰልጠናቸው ይህንን ወታደር እንደጠቀመው ይነገራል። መሰሉ አደጋ ሲገጥማቸውም ደህንነቱ የተጠበቀ መሸሸጊያ ከመፈለግ ውጪ ለወገን ጦር መልእክት የሚያስተላልፉበት መነጋገሪያ ሬዲዮ፣ አቅጣጫ ጠቋሚ ስርዓት ወይም ጂፒኤስ እና የአደጋ ጊዜ ብርሃን ፈንጣቂ ባትሪ ይታጠቃሉ። ታዲያ የአሜሪካ ጦር የዚህ ወታደር ስታተስ አንኖን ወይም ደብዛ መጥፋቱ ነገር ግን ኦፕሬሽኑ በተሳካ ሁኔታ መፈጸሙን ለመግለጽ ሰከንዶች እንደቀሩት ኮሎኔሉ ከተደበቀበት አለት ስር ሆኖ በሕይወት መኖሩን የሚያመላክት የባትሪ ብርሃን አበራ። ይህ የደረሱልኝ ብርሃን በአካባቢው በፍለጋ ላይ ለነበረው የአሜሪካ ጦር እንደደረሰ መግለጫው እንዲዘገይ ተደረገ። ነገር ግን የነፍስ አድን ስራውን እየከወነ ያለው የአሜሪካ ጦር ይህ ብርሃን ከኮሎኔሉ ስለመምጣቱ ወይም ኮሎኔሉ በኢራን ጦር እጅ ወድቆ የኢራን ጦር የጠመደው ወጠመድ ስለመሆኑ ማጣራት አለበትም። ከዚያም የአሜሪካ መከላከያ ሚኒስትር ፔት ሄግዝ በቀጥታ ለፕሬዚዳንት ትራምፕ በመደወል ጉዳዩን እንዳስረዷቸው ይነገራል። ትራምፕም ይህንን ደብዛ የጠፋውን ረዳት አብራሪ የተመለከተ መረጃ ከተገኘ በሚስጥር ወታደራዊ ኦፕሬሽን እንዲፈጸም አዘዙ። በዚህ መሃል ኢራን ላፍታም አላንቀላፋችም። ይህንን አሜሪካዊ ወታደር የሚያፈላልጉ በርካታ አካላትን አሰማርታለች። ይህ ወታደር ተደበቀበት በተባለው ኮረብታማ ስፍራም የኢራን ወታደሮችና የአካባቢው ነዋሪዎች
አሰሳ ማድረጉን ተያያዙት። ይህን የአሜሪካ ኮሎኔል መያዝ ለኢራን ትልቅ ድል ተደርጎ የሚቆጠር በመሆኑና ከአሜሪካ ጋር ሊደረግ ለሚችል ድርድር እንደ አንድ መደራደሪያ ይጠቅማልና ፍለጋውን አጧጧፉት። አንድም ወታደር በጠላት ቀጠና ትቶ መውጣትን እንደ ሽንፈት ለምትቆጥረው አሜሪካ ደግሞ ይህንን ኮሎኔል ፈልጎ ማግኘት ትልቅ የሞራል ስንቅ ነው። የኢራን ጦር እጅ ሳይወድቅ የወገን ጦር ሊደርስለት እንደሚችል ያመነው ኮሎኔሉም የመቁሰል አደጋ ቢገጥመውም በተደበቀበት ስፍራ ሆኖ የወገንን ጦር በተስፋ መጠበቅ ጀመረ። በዚህ በጭንቅ ሰዓት የወገን ጦርና የኢራን ጦር የእሱን ዱካ እያነፈነፉ መሆኑንም ያውቃል። ከዚህ በኋላ የአሜሪካው የደህንነት ተቋም ሲአይኤ አንድ አስገራሚ ዘዴን በመጠቀም ኮሎኔሉን ለማዳን ወታደራዊ ኦፕሬሽኑ የሚፈልገውን በቂ ሰዓት እንዲያገኝ ያደረገ። ሲአይኤ የማሳሳቻ መረጃን በመጠቀም ኢራናውያንን የመሸወር ታክቲክ ተጠቀመ። የአሜሪካ ጦር ደብዛው የጠፋውን የጄት አብራሪ ማግኘቱንና በወታደራዊ መኪኖች ታጅቦም ከኢራን እየወጣ መሆኑን በስፋት አስነገረ። ይህም ታክቲክ የኢራን ጦር ትኩረቱን ኮሎኔሉ ካለበት ስፍራ ላይ አንስቶ የአሜሪካ ጦር የነፍስ አድን ስራውን ጨርሶ ከኢራን ለመውጣት በወታደራዊ ተሽከርካሪዎች እየተጓዘ ነው ወደ ተባለው አቅጣጫ እንዲያዞር በማለም ነው። ይህ ታክቲክ ውጤታማ መሆን መቻሉን የሚገልጹት የአሜሪካ ወታደራዊ አመራሮች ይህ የሐሰት መረጃ እንደተሰራጨ ኮሎኔሉን የሚፈልገው የኢራን ጦር ግራ መጋባቱን ጠቁመዋል። ነገር ግን ኢራናውያን ተስፋ አልቆረጡም። በሀገሪቱ ብሔራዊ ቴሌቪዥን ጣቢያ ይህንን የአሜሪካ የጦር ጀት አብራሪ ይዞ ለሀገሪቱ ጦር ያስረከበ ማናቸውም የሀገሪቱ ዜጋ $60,000 ሽልማት እንደሚጠብቀው ተነገረ። በዕለተ ቅዳሜ ኮሎኔሉን ለማዳን የሚያስፈልገው ወታደራዊ ኦፕሬሽን ዝግጅት መጠናቀቁ ተሰማ። ይህ ኦፕሬሽን በከባድ መልክዓ ምድርና በርካታ የኢራን ጦር ባለበት ሁኔታ ውስጥ የሚካሄድ ኦፕሬሽን እንደመሆኑ አሜሪካ በዚህ መስክ የሰለጠኑና የበቁ የምትላቸውን 100 ልዩ ኮማንዶዎችን ለዚህ ስራ ዝግጁ አደረገች። ለዚህ ኦፕሬሽንም አሜሪካ አለኝ የምትላቸውን ዘመናዊ ቴክኖሎጂን የታጠቁ ከ20 በላይ ሄሊኮፕተሮችን፣ መረጃ ነፍናፊ አውሮፕላኖችን፣ የጦር ጀቶችና አየር በአየር ነዳጅ የሚሞሉ አውሮፕላኖችን ዝግጁ አደረገች። ነገር ግን አሁንም አንድ የመጨረሻ ስራ ይቀራል። ኮሎኔሉ ያለበትን ትክክለኛ ቦታና እሱ መሆኑን ለመጨረሻ ጊዜ ማረጋገጥ። የአሜሪካ ጦር ይህንን ስራ ለመከወን የሲአይኤን ልዩ ቴክኖሎጂ መጠቀሙ የሚነገር ሲሆን ከበርካታ ሰዓታት በኋላም በዚህ ቴክኖሎጂ ኮሎኔሉ ያለበት ትክክለኛ ኮረብታማ ስፍራና እሱ ራሱ መሆኑ ተረጋገጠ። ይህ ረዳት አብራሪ ያለበትን ትክክለኛ ስፍራ እንዲሁም ብቻውን ስለመሆኑና በኢራን ጦር ከበባ ውስጥ ስለመገኘቱ ለማወቅም የአሜሪካና የእስራኤል የጦር አመራሮች ወታደራዊ የደህንነት መረጃዎችን መጋራታቸው ተነግሯል። በዚህ የደህንነት መረጃ መሰረት ረዳት አብራሪ ወይም ኮሎኔሉ ብቻውን መሆኑና ከበባ ውስጥ አለመግባቱ ከተረጋገጠ በኋላ የአሜሪካ የነፍስ አድን ኮማንዶዎች ኦፕሬሽኑን ለመጀመር የጨለማ ካባ ስፍራውን እስኪያለብሰው መጠባበቅ ጀመሩ። ጨለማው የኦፕሬሽኑን ስፍራ መሸፈኑ እንደተረጋገጠም ለእሁድ አጥቢያ ማለት ነው ልዩ ኮማንዶዎችን የጫኑ ሄሊኮፕተሮች የኢራንን ኮረብታማ አየር እየሰነጠቁ ኮሎኔሉ ወዳለበት ከነፉ። አንድ የአሜሪካ የጦር አመራር ለኒውዮርክ ታይምስ ጋዜጣ እንደነገሩት ይህ ኦፕሬሽን በአሜሪካ ታሪክ ውስጥ በጣም አስፈሪውና ፈታኝ ኦፕሬሽን ስለመሆኑ ተናግረዋል። እነዚህ ልዩ ኮማንዶዎች የማያውቁት የኢራን ተራራማና ኮረብታማ ፈታኝ መልክዓ ምድርን ነው የሚጋፈጡት። ሲቀጥል ቦታው ላይ እንደደረሱ አድፍቶ የሚጠብቅ የኢራን ጦር ወጥመድ ውስጥ ሊወድቁ ይችላሉ። በፓራሹት ወይም በነፍስ አድን ጃንጥላ ወደ ምድር የወረደውና የመቁሰል አደጋ የገጠመው ኮሎኔሉ ያለበትን ሁኔታም አያውቁም። በሕይወት አለ ወይስ የለም የሚለው ጥያቄ አእምሯቸው ላይ በየደቂቃው ያቃጭላል። ነገር ግን እነዚህ ልዩ ኮማንዶዎች በግዳጅ ስፍራው ላይ እንደደረሱ የአሜሪካና የእስራኤል የጦር አውሮፕላኖች ዙሪያ ገባውን ኮረብታማ ስፍራ በቦምብ አደባዩት። በዚህም ጊዜም የቆሰለው ረዳት አብራሪ ድረሱልኝ የምትለውን ባትሪ ዳግም በመጫን ያለበትን ስፍራ ለወገን ጦር አሳወቀ። ከዚያም የኢራን ጦር በየት አቅጣጫ እየመጣ እንደሆነ የሚጠቁም መረጃ ለአሜሪካ ጦር በሰለለ ድምፅ ሹክ አለ። ልዩ ኮማንዶቹም የኢራን ወታደሮች ወደ ኮሎኔሉ እንዳይመጡና እንዲያፈገፍጉ የሚያስገድድ የተኩስ ርምታ ከፈቱ። ነገር ግን የአሜሪካ ጦር ኦፕሬሽኑ በሚፈጸምበት ስፍራ ላይ የጨበጣ ውጊያ ውስጥ አለመግባቱ ይነገራል። ሕይወታቸውን በሙሉ መሰሉን ጉዳይ ሲፈጽሙ የከረሙት ልዩ ኮማንዶዎቹ ታዳኙን ኮሎኔል እንዳገኙት በፍጥነት ሄሊኮፕተራቸው ላይ አፋፍሰው ጫኑት። ምንም አይነት የሚባክኑ ሰከንዶች ዋጋ ያስከፍላሉና። ተራራማ ስፍራው ለሄሊኮፕተሮቹ ፈተና ስለሚደቀን የአሜሪካ ጦር ኦፕሬሽኑን በተሳካ ሁኔታ መፈጸም ወደሚያስችልና በአቅራቢያው ወደሚገኝ ረባዳማ ነገር ግን አሸዋማ ስፍራ ተንቀሳቀሰ። በዚህ ኦፕሬሽን እቅድ መሰረት ልዩ ኮማንዶዎቹ ኮሎኔሉን እንዳገኙ በቀጥታ ሁሉም አባላት በሁለት ሲ-130 የተሰኙ አውሮፕላኖች በፍጥነት ከጠላት ወረዳ በመራቅ ኩዌት ወደሚገኘው አየር ማረፊያ መድረስ ነበረባቸው። ነገር ግን ይህ ሁሉ እቅድ መሬት ላይ ወርዶ ተፈላጊው አሜሪካዊ ወታደርና የነፍስ አድን ልዩ ኮማንዶዎቹ ሁለቱ አውሮፕላኖች ላይ እንደሰፈሩ ልብን የሚያድድ መረጃ ሰሙ። ሁለቱም አውሮፕላኖች ያረፉበት አሸዋማ ቦታ እምቢኝ አለቅም አላቸው። በዚህ ቅጽበት የሁሉም ወታደሮች አይን ብቻ አይደለም በድንጋጤ ፈጠጠው፣ አውሮፕላኖቹ ጭምር ምን አይነት የተረገመ ዕድል ነው የገጠመን የሚል ተስፋ የመቁረጥ ድምፅ ማስተጋባታቸውን የኢራን ኮረብታዎች መመስከራቸው ይነገራል።
በርካታ የፍርሃትና የድንጋጤ ሰዓታት አለፉ። አውሮፕላኖቹን ከአሸዋ ለማላቀቅ የተደረገው ሙከራም አልሰመረም። አሜሪካውያን የኢራን ምድር ጭምር እየተዋጋቸው እንደሆነም አሰቡ። የኮማንዶዎቹ ዋና አለቃም ወሰነ። የመነጋገሪያ ሬዲዮን ከጆሮ ለጠፈና 3 ልዩ አውሮፕላኖች በአስቸኳይ በዚህ ስፍራ ይድረሱ የሚል ድፍረት የተሞላበት ትዕዛዝ አስተላለፈ። ይህ ትዕዛዝ በቅጽበት ፔንታጎንና የአሜሪካ ጦር ማዕከላዊ ዕዝ እንደደረሰ ውሳኔ ለመወሰን በርካታ ደቂቃዎች ነጎዱ። ኢራን ያሉት የአሜሪካ ጦር አባላት ጭንቀት ደግሞ በየደቂቃው እያሻቀበ ልብ በፍርሃት መራር ጀመረ። ይህ አደገኛ ወታደራዊ ኦፕሬሽን በስኬት ተደመደመ ሲባል በቅጽበት ፈተና ተጋረጠበት። ከደቂቃዎች በኋላ ግን አንድም ወታደሬን በጠላት ቀጠና ትቼ ከወጣው መሸነፌን የሚል መሪ ያላት አሜሪካ 3ቱን ምትክ አውሮፕላኖች ወደ ስፍራው ላከችም። ከዚያም ልዩ ኮማንዶዎቹ በ3ቱ የጦር አውሮፕላኖች ኮሎኔሉን ይዘው እብስ አሉ። ነገር ግን የአሜሪካ ጦር አሁንም ሌላ ፈተና ተደቅኖበታል። የኢራን አሸዋ አላንቀሳቀስ ያላቸው 2 የመጓጓዣ አውሮፕላኖችና 4 MH-6 ልዩ የወታደራዊ ኦፕሬሽን ሄሊኮፕተሮች በጠላት ቀጠና ውስጥ ናቸው። የአሜሪካ ጦር እነዚህ አውሮፕላኖች በኢራን ጦር እጅ እንዳይወድቁ ለማድረግ ያለው አማራጭ አንድ ብቻ ነበር፣ ከአየር በቦምብ ማውደም። እነዚህ ውድ የጦር አውሮፕላኖችም የእሳት ራት ለመሆን ተገደዱ። ዕለተ እሁድ የፀሐይ ጮራ ምድሩን ከመቀላቀሉ በፊት 3 የአሜሪካ የጦር አውሮፕላኖች ሰማዩን እየገመሱ ኩዌት ደረሱ። ኮሎኔሉን የጫነችው አውሮፕላን ከፊት፣ ከዚያም ቀሪዎቹ 2 የአሜሪካ የጦር አውሮፕላኖች በሰላም ኩዌት ደረሱ። ይህ መረጃ በቅጽበት በዋይት ሃውስ ደረሰ። ለሰዓታት ደብዛቸው ጠፍቶ የነበረው ፕሬዝዳንት ዶናልድ ትራምፕም ጀግናውን የጦር አብራሪ አግኝተነዋል አሉ። በኦፕሬሽንም በአሜሪካ የጦር ኃይል ላይ ምንም አይነት ጉዳት አለመድረሱን ገልጸዋል። ነገር ግን ይህ ኦፕሬሽን አሜሪካን እስከ $500 ሚሊዮን ወጪ እንዳስወጣት በሰፊው እየተነገረ ይገኛል። ከአሜሪካ ወገን ይፋዊ መረጃ ባይገኝም አሜሪካ በዚህ ጦርነት በየዕለቱ ከ$1 ቢሊዮን በላይ እያወጣች እንደነበር ይነገራል። በኢራን ጦርነት እስካሁን 13 የአሜሪካ ወታደሮች ሲሞቱ ከ300 በላይ የሚሆኑት ደግሞ ቆስለዋል።